እዚህ ያሉ ሰዎች ዱባይ ያሉ ሰዎችን ስም ንገረኝና አንድ ሶስት አስገብቼ ከቅዳሜና ከእሁድ ከሁለት አንዱ ቀን እንድንወስን ማለት ነው። አብዛኛው ሰው የሚመቸው ነው እሁድ ይሻላል። ስለዚህ ያው ዱባይ ያለ ሰው የትኛው ነው? ለምን እሁድ ነው። እዚህ መተን ደግሞ ሁሉም ቢመጣ ደስ ስለሚለን ማለት ነው። ፕሮግራሙ ላይ ሁሉም ስለተጋበዘ ማንም ሰው ባይቀር ይለናል። ስለዚህ ምን እናደርጋለን መሰላችሁ? አንድ አምስት ሰው ዝም ብዬ ላስገባና የሚመቸውን ቀን ይነግሩናል ማለት ነው። እሺ እዚህ ጋር በጣም እርቦናልና ማለት ነው። ቶሎ ቶሎ አውሩኝ። እሺ ያ እሁድ ነው። ሁሉም የሚመቸው እሁድ ነው። እሁድ ነው። ሁሉም ሰው የሚመቸው እሁድ ነው። እሺ ሌላ ሰው እስኪ ያውራ። ሀኒ እስኪ ሌላ ሰው እንዲያወሩ እዙም አለች። እሺ ቅዳሜ ወይ እሁድ አንድ ጊዜ ወስኑልንና እንውጣ። ደክሞናል፣ እርቦናል። ቀን ሙሉ ስንዟዟር በሙቀት ነው ያለው። አሁን ሀኒ ሁላችንም አብሬሽ ሁላችንም ሰላም ብያለሁ። መጀመሪያ ማርክ እንዴት ነህ? መጀመሪያ ያው ሳምንት ሙሉ እኛ የምናውቀው እሁድ እንደሆነ ነው። ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው ደግሞ የሚያውቀው እሁድ ነው። ግን እኛ ደግሞ ቅዳሜ መተን ማለት ነው። ለእሁድ ነው ያስፈቀደው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም። ምክንያቱም ሰኞ ትምህርት ስላለ በማታ በጊዜ መምጣት አለብን ማለት ነው። ግን እናንተ ደግሞ እሁድ ብላችኋል። እንግዲህ አሁን እንዴት ነው ሰው ሁሉ ደግሞ ያወቀው? ፕሮግራሙ ስንት ሰዓት ነው የሚጀምረው? አሁን እንዳጠቃላይ ሰው ያወቀው ስንት እሁድ ነው ወይስ ቅዳሜ ነው? እሁድ ነው። ሁሉም ሰው እሁድ ነው ያወቀው። አይ ፕሮግራሙ ስንት ሰዓት ነው የሚጀምረው? ከዛም ባለፈ ደግሞ ማለት ነው ሰዓቱን ያው ጠዋት ትንሽ ስለሚከብድ ሻርፕ 8 ሰዓት ወይ 9 ሰዓት 8 ሰዓት አካባቢ ነው የሚሆነው። በዱባይ 3 ሰዓት ማለት ነው። ቦታ ምናምን ደግሞ አንዳንድ ቦታዎችን እየመረጥን ስለሆነ 9 ሰዓት ከሆነ 2 ሰዓት በዚህ ሀገር በኢትዮጵያ 9 ሰዓት 2 ሰዓት ነው። በዚህ ሀገር 2 ሰዓት ነው። እኛም እኮ ከእናንተ ጋር ነው ያለነው። አሁን የምናስበው ከእናንተ ጋር በሰዓት 3 ሰዓት በል ወይ 2 ሰዓት በል። 3 ሰዓት ማለት በኢትዮጵያ ስንት ሰዓት ነው? በኢትዮጵያ 1 ሰዓት ማለት ጠዋትማ አይሆንም። በጠዋት ነው ኖ ከሰዓት እንጂ ከሰዓት ከሰዓት 3 ሰዓት ማለት ስንት ሰዓት ማለት ነው? 8 ሰዓት 8 ሰዓት በኢትዮጵያ 8 ሰዓት በኢትዮጵያ 8 ሰዓት ማለት ነው። በዱባይ ደግሞ 9 ሰዓት። ያን ልዩነት እኮ ያን ሰዓት ልዩነት እኮ ነው ያለን። እንደዛ ከሆነ ምን እናደርጋለን? ሻርፕ 8 ሰዓት በዱባይ እንገናኛለን ማለት ነው። ፕሮግራማችን እሁድ ይሆናል። እሺ እራት ግብዣስ እንዴት ነው? እራት ሰዓትስ እንዴት ነው? ስንት ሰዓት ነው ቀለበቱ ምናምን ፕሮግራሙ የሚያልቀው? እሱም ራሱ ብናውቅ አሪፍ ነው። እሺ እሱን እንግዲህ ገና ስላልጨረስን ወሰነን በውስጥ ለማውራት እንሞክርና ሌሎቻችሁ እንነግራችኋለን። ግን ደግሞ ምን እናደርጋለን? እሁድ በኢትዮጵያ 8 ሰዓት በዱባይ 9 ሰዓት እንደሆነ ብቻ ዋናው እርግጠኛ እንሆን። ቦታ ምናምን ያሉትን ነገሮች በኋላ ልኩኝ ተነጋግረን ያለውን ነገር እንወስናለን ማለት ነው። ፋሚሊዎቼ ያው በነጋታው መግባታችን ስለማይቀር ቅዳሜ ማታ ግዴታ መግባት የሰርጉ ማግስት ማለት ነው። ስለዚህ ያኔ በደንብ አድርገን የምናወራ ይሆናል ማለት ነው። ስለዚህ ቅዳሜ ልክ በዚህ ሰዓት ላይቭ እንገባለን። ጠብቁን። ከዛ እሁድ ደግሞ ፕሮግራማችንን እናካሄዳለን። ከዛ በፊት ደግሞ ሰርፕራይዝ አላችሁ። እሱንም ደግሞ ቪዲዮ ላይ እናሳያችኋለን ማለት ነው። ከሰርጉ በፊት ትልቅ ሰርፕራይዝ አላችሁ። እሱንም በጉጉት ጠብቁን። እንግዲህ እስከዛ ድረስ ይደርሳል ብዬ አስባለሁ። ሰርፕራይዝ እናደርጋችኋለን። ግን ደግሞ ቅዳሜ ስለማይቀር ቅዳሜ ደግሞ ሞር እናወራለን ማለት ነው።